ዛሬ የምነግራችሁ ስለ ደደሆ ጥቅም ነው። ደደሆ ያው እንደምታውቁት በአብዛኛው የኢትዮጵያ ክፍል ውስጥ ይገኛል። እኔ በተዘዋወርኩባቸው ብዙ ቦታዎች ደደሆን አግኝቼዋለሁ። ምናልባት በልጅነታችን ወደ ገጠር አካባቢ ያደግን ሰዎች በደንብ እናውቀዋለን። ደደሆ ምናልባት ፍሬውም የሚበላ ነው። እኛ ከብት በምናግድ ሰዓት ፍሬውን በጣም እንበላ ነበረ። በሌላ አማርኛ ይህን መንገር የፈለኩት ለምንድን ነው? በምን ያህል መጠን የሚሉ ሰዎች ስላሉ ነው። በምን ያህል መጠን ሁሉን ነገር የሚፈሩ ሰዎች አሉ። ለምሳሌ ጦስኝ አፍሎ ስንላቸው በምን ያህል መጠን ይላሉ። ጦስኝ መቼም እንደ ሻይ ስታፈላው መቼም አንድ ኩባያ ወይም አንድ ኪሎ ወይም ወዘተርፋ አትጨምርም። ልክ በምታፈሉት መጠን ይሆንና ለመድኃኒት ከሆነ ግን ትልቁ የሚፈለገው ፐርፐዝ በደንብ እንዲፍለቀለቅ ነው። በ7 ብርጭቆ አፍልታችሁ 1 ብርጭቆ ሲቀር ጠጡ፣ በ3 ብርጭቆ አፍልታችሁ 1 ብርጭቆ ሲቀር ጠጡ የሚባለው ምክንያት ስላለው ነው። በደንብ ይፍለቅለቅ የሚለው ነው እንጂ ቁጥሩ ማተር አድርጎት አይደለም። ወደ ደሆ ስንመለስ ደደሆ ያው እንደነገርኳችሁ እኛ ሆዳችን እስከቻለ ነበር የምንበላው በልጅነታችን። በብዛት ይበቅልም ስለነበረ ደደሆ ባለፈው እንደነገርኳችሁ ከፍተኛ የማይግሬን ህመም ላለባቸው ሰዎች፣ ከፍተኛ ጭንቅላት ወይም ራስ ከፍሎ ለሚያም በሽታ ፍቱን መድኃኒት እንደሆነ ነግሬያችሁ ነበረ ኦንላይን ላይ በምናስተላልፈው። ብዙዎቹም ተጠቅመውት በውስጥ መልሱን ነግረውኛል። ያው እንደነገርኳችሁ እኛ ሚዲያ ላይ መጥቶ መናገር ልክ ጠንቋይ ቤት መጥቶ እንደመመስከር ያለ ስለሚመስላቸው ስሜታቸው ይገባኛል። እኔም በዚህ ምንም ቅሬታ የለኝም። ግን ደደሆን በመጠቀም ከከፍተኛ ማይግሬን የዳኑ ሰዎች አሉ። እንዴት ያላችሁ እንደሆነ ደደሆ ስሩን ብትችሉ ከ7 ቦታ አለበለዚያ ከ3 ቦታ በመንቀል ይላል መጽሐፉ። መጀመሪያ እንደመጣ በእርጥብነቱ ወቅጣችሁ አስቀምጡት። ምክንያቱም ከደረቀ በኋላ ስለማይፈጭ ወይም ስለማይደቅ ከ7 ቦታ ወይም ከ3 ቦታ የመጣውን ስራ ስሩን ከወቅጣችሁና ካደረቃችሁት በኋላ ልክ እንደ ሻይ ከፍተኛ የራስ ምታት ወይም ማይግሬን በሚሰማችሁ ሰዓት ያንን እንደነገርኳችሁ በ7 ብርጭቆ እያፈላችሁ 1 ብርጭቆ ሲቀር መጠጣት። ይሄንን ቢያንስ ለ3 ቀን መደጋገም ቢያንስ፣ አለበለዚያም ለ7 ቀን ብታደርጉትም ከዚህ የሚብስ ነገር የለም። ደደሆ ልክ እንደዚህ ተመሳሳይ ነገር አለው። በነገራችሁ ላይ ደደሆ ለስንፈተ ወሲብ የሚሆንበትም ጊዜ አለ። ደደሆ ለሌሎች ብዙ ገቢራት የሚውል እጽዋት ነው። ግን በየቦታው የሚገኝ በጣም ሲምፕሊ በየቦታው ፈጣሪ አብቅሎልናል። በዚሁ መልኩም ልክ እንደነገርኳችሁ ለጀርባ ህመም፣ ለጀርባ ለዲስክ መንሸራተት ወይም ለወገባችሁ እግሮቻችሁ ለተያዘ እግሮቻችሁ መንቀሳቀስ ለከለከላችሁ ሰዎች ይሄንኑ መጠቀም ትችላላችሁ። ለጀርባ ህመም እጅግ በጣም ፍቱን ነው። ሰሞኑን እንሰራላቸው እያልኩ ነበረና በጣም ቢዚ ስለሆንኩ ነው። ሰሞኑን ብዙ ሰዎች ወደኛ እየመጡ ስለሆነ ትንሹን እሱ ማነጋገር ስለነበረብኝ ነው። ያው አንዳንድ የራሴም ጉዳይ ሲኖረኝ፣ ምክንያቱም ብዙ ሰዎች በጀርባ ህመም እየማቀቁ ነው። ብዙ ሰዎች ጀርባ ህመም ማለት ስፓይናል ኮርድ ሲያዝ አብዛኛው ከእግር በታች ያለው ነገር በሙሉ አይሰራምና ደደሆን ተጠቀሙት። የት ይገኛል አይባልም። ደደሆ የሌለበት ቦታ የለም። አዲስ አበባ ዙሪያው ላይ አለ፣ ናዝሬት አለ፣ ወደ ቡታጀራ መስመር አለ፣ ወደ ዝዋይ መስመር አለ። እኔ በማውቀው በብዛት ቦታ ላይ አለ። ስሩን ከ7 ቦታ በደንብ ተነቅሎ መንቀላችሁ ካልቀረ ከ7 ቦታ፣ ምናልባት ሙሉ በሙሉ ደኑን ላለመንካት የምትፈልጉ ከሆነ ስሩን ከ7 ቦታ ሲባል የተወሰነውን ስራ አውጡትና ዛፉ እዛው ወይም እንጨቱ እዛው እንዲቀር አድርጉት። ምክንያቱም መልሶ እንዲያፈራ ማለት ነው። ከናካቴው አትንቀሉት። በተለይ እነዚህ ስራ አድራቂዎች እምላቸው አሉ። የሆነ ቦታ ላይ ከገቡ በቃ ሙሉ በሙሉ ጥርግ አድርገውት ይወጣሉ። እንዳይበቅል አድርገው ስራ አድራቂ ብያቸዋለሁ። እነዚህ ህርባል የሚሰበስቡ አንዳንድ ሰዎች እንደዛ ናቸው። በቃ እንደ ጅብ ጥርግ አድርገውት ስሩ እንዳይበቅል አድርገውት ይሄዳሉና እናንተም እንደዛ አታደርጉት። 7 ቦታ ከተባለ ከናካቴው አትንቀሉት። ስሩን ብቻ ከስር ንቀሉና የምትፈልጉትን መጠን ከወሰዳችሁ በኋላ ከሌላ ቦታ እንደገና መልሳችሁ አንሱ። እንደገና ከሌላ ቦታ ተመልሶ ዛፉ እዛው እንዲያቆጠቁጥ ማድረግ ስለሚቻል ንቀሉ፣ አምጡት፣ ቤቱ ቀጡት። ከተወቀጠና ከደረቀ በኋላ በሻይ መጠን ሳይሆን ትንሽ ከሻይ መጠን ከፍ አድርጉትና በ7 ብርጭቆ እያፈላችሁ 1 ብርጭቆ መጠጣት። በ7 ብርጭቆ እያፈላችሁ 1 ሲቀር መጠጣት። እንደነገርኳችሁ ሌላው ተፍለቅልቆ ሲያልቅ ማለት ነው። እጅግ በጣም ፍቱን ነው ለጀርባ ህመም፣ ለዲስክ መንሸራተት የሚሆን ለማንኛውም ለወገብ ህመምና ከእግሮቻችሁ በታች ለተያያዘባችሁ ሰዎች፣ ወገብ አላንቀሳቅስ ላላችሁ ሰዎች፣ በድጋፍ የምትነሱ ሰዎች፣ በዱላ የምትሄዱ ሰዎች አይቻለሁ። ብዙ ሚዲያ ላይ እያየው ነው።
ምናልባት በጣም ሚስጥር የሆኑትን አንዳንድ ኸርባሎች እየገለጥኩላችሁ እንደሆነ ይሰማኛል። ምክንያቱም እነዚህ በሙሉ ቢዝነስ የሚሰራባቸው እንደሆነ አውቃለሁ፣ ግን ከህመማችን ስለማይበልጥ ነው። ሚስጥር ሆነው በመቀመጣቸው ማናችንም አልተጠቀምንም። ኢትዮጵያውያንም አልተጠቀምንበትም። ጥበብ የሚሰሩ ሰዎች ደግሞ ወይ መድኃኒት ኸርባል እናውቃለን የሚሉ ሰዎችም አልተጠቀምኩበትም። ኸርባሊስቶችም ይህንን የማታውቁ ካላችሁ ተጠቀሙት። ባህላዊ መድኃኒት እንሰራለን የምትሉ ሰዎች ትክክለኛው መድኃኒት በማቅረብ ትክክለኛ ፍትሐዊ የሆነ ገንዘብ ብትቀበሉ ምንም ችግር የለውም። ነገር ግን የማይመለከተውን ነገር እየሰጠ ህዝቡን አትዝጎስቁሉት፣ ትመዝብሩት፣ አታታሉት፣ ጥበብን እንዲጸየፍ አታደርጉት። በጣም በዚህ ዘመን ያለው ነገር ያሳዝናል። በጣም በዚህ ዘመን ያለው ነገር ያሳዝናል። እንደዚህ አድርጎ በቃ ትቀባቡታላችሁ። ይህንን ተቀባ ለ7 ቀን፣ ይህንን ታጠል ለ7 ቀን። ካላነበባችሁ አታደርጉት። ቢያንስ የምታውቁትን 3 መድኃኒት መሸጥ ይሻላል። እንደው ቢያንስ እንኳን ወይ ከኔ ወይ ከሚያውቅ ሰው ከሆነ ሰዎች የሰማችኋቸውን 3 ኸርባሎች ብትሸጡ ይሻላል። አንተ ማነህ እንዳትሉኝ፣ እኔ አንባቢ ስለሆንኩ ነው። ምንም የራስ የሆነ ነገር የለኝም። ግን የምነግራችሁ ከትክክለኛው ምንጭና ከብዙ መጽሐፍ ሪፈር አድርጌ ተገቢውን ነገር ብቻ ነው የምነግራችሁ። ይሄ ሐሰት ነው ብሎ የሚቃወም እስካሁን የለም። ምክንያቱም ይሄ ዊዝደም ኦፍ ሰለሞን ነው። ሐሰት ይናገር ዘንድ እግዚአብሔር ፍቃዱ አይደለምና ሐሰት በፍጹም ልናገር አልወድም። ሲፈጥረኝ በአካልም ስታገኙኝ ልክ እንዲህ ፊት ለፊት እንደምነግረው ነው የምነግራችሁ። ምክንያቱም በዚች ምድር ላይ የምንኖርበት አጭር ብትሆንም ጣፋጭና ደስተኛ ማድረግ አለብን። ከጸጸት የጸዳ ኑሮ ልንኖር ይገባል። እኔ አልሳሳትም ማለት ግን አይደለም። እኔ የሰራሁትም ላይ ሰምር ይችላል። እኔ ነገርኳችሁም ላይሆን ይችላል። ብዙዎቻችሁ ትዕግስት ከማጣታችሁ የተነሳ አንድ ነገር ትሞክሩና ትጠፋላችሁ። በሌላ አማርኛ ምን ማለት መሰላችሁ? አንድ ሐኪም ቤት ሄደ፣ አንዱ ጉበት ነው ይላል፣ አንዱ ደግሞ የጉበት እንትን ነው ይላል፣ አንዱ ሐሞት ነው ይላል። እንዲህ አይነት ነገር በሽታችሁን በትክክል አውቃችሁት ካልመጣችሁ እናንተ የምትነግሩን መድኃኒት ነው እኛ የምንሰጣችሁ። ለምሳሌ ለስንፈተ ወሲብ የምትጠይቁ ሰዎች አሉ። ስንፈተ ወሲቡ እንዴት ተከሰተ? ሰዎች መተት ሰርተውብህ ነው? ብልት እንዳይሰራ አድርገውት ነው? ወይስ ነርቭ ሴሉ ሆኖ ነው? ወይስ ደግሞ ከሌላ በሽታ ጋር በተያያዘ ነው? ወይስ ደግሞ በምንድን ነው የሚለው መታወቅ አለበት። ስለዚህ በተደጋጋሚ በሙከራ ይሄ የወደቀ ወይም ደግሞ አልነሳም ያለ ነገር ሊሰራና ሊነሳ እንደሚችል እርግጠኛ መሆን አለባቸው። አንድ ነገር ሞክራችሁ ልም ብላችሁ አትጥፉ። ልክ በዚህ ምድር ላይ እንደ ማንኛውም እንደ ሳይንሳዊ ነገር ውሰዱት። ምክንያቱም መድኃኒት በሽታችን በትክክል ላትረዱት ትችላላችሁ። ራስ ምታት ለምሳሌ የሚባል በሽታ የለም ይባላል በሳይንስ። ራስ ምታት የሌላ በሽታ ምልክት ነው። ዜርፎር ራስ ምታት አመመ ደደሆ ለምሳሌ እንትን ብለህ ራሴን አልተሻለኝም ሳይሆን በትክክል ማይግሬን ነው ወይ የሚለው ነገር መታወቅ አለበት። እና አባቶቻችን የሚገርም ነገር አስቀምጠውላቸዋል። የሚገርም ትምህርት አስተምረዋል። ምንም ያልሰሩት ነገር የለም። ፕሊስ ኢትዮጵያውያን እንንቃ። ለራስ ምታት ወይም ለማይግሬን የሚሆን ደደሆ ስሩን ቆርጠ ስሩን ነቅለህ እንደዚህ አድርገህ ራስህን አክም ስትባል ይሄማ መተት ነው ወይም ዛር ነው ብሎ የሚነግር ሰው ካለ አንተም ከሰማህ ደንቆሮ፣ አንተም እሱም ደንቆሮ ናችሁ ብሎ ነው ከማለፍ ውጭ ሌላ ምንም አይባልም። መድኃኒትህ ይሄ ነው ተቀናንሶ የመጣ የራስ ምታት ኪኒን ከምትውጥ ሪል መድኃኒቱ የደደሆ ስር ነው ለማይግሬን ብያቸዋለሁ። ተሞክሮ ሰርቷል ብቻ አይደለም አባቶቻችን ሳይሞክሩት ወይም መናፈስቱን አናዘውት ነው ይህንን መድኃኒት ለእናንተ ያስተላለፉት፣ ጽፎ ያስቀመጡት። ለጀርባ ህመም ተጠቀሙበት። ጀርባ ህመም በጣም የሚያሰቃይ በሽታ እንደሆነ አውቃለሁ። ምክንያቱም ብርድ መቶኛ አይቼዋለሁ። ጀርባ ሲያዝ ጨርሶ ከስር ያለው እግር አይንቀሳቀስም። ተጠቀሙት። ደደሆ ከየት ይገኛል አትበሉ፣ አስመጡ። ዛፉ ምን ይመስላል ወይም እንጨቱ ምን ይመስላል ያላችሁኝ እንደሆን ማንም ሰው ደደሆ የሚባለውን ይነግራችኋል። ግን ዛፉን ስትጠቀሙት ከናካቴው ከስሩ አትንቀሉት ፕሊስ። ከ3 ወይም 4 ስር ካወጣህ የቀረው ስር እዛው ከቀረ ዛፉ እንደገና ህይወቱን ይቀጥላል። እንደገና ስር ያበቅላል። የተቆረጠው ስር ሌላ ስር ያበቅላል። ወንዝ አድራቂዎች እየሄዳችሁ ያገኛችሁትን ነገር በሙሉ እየበጨቃችሁ አታውጡት። የሞይደር ስር የምትለቅሙት አይቻችኋለሁ። ከናካቴው ድራሹን ነው። እናንተ የገባችሁበት ቦታ ዛፍ አይበቅልም። መድኃኒቶች ቅርሳቸውን እያጠፋችሁ ነው። አስቀሩ ቅሪት። የሞይደር ስር የምትፈልገውን ያህል ከወሰድክ በኋላ ለምንድን ነው ከናካቴው ጥርግርግ አድርገህ ጠቅልለህ በፌስታል ይዘህ የምትሄደው? ነገስ የሚቀጥለው ትውልድስ? ዊዝደም ኦፍ ሰለሞን ነኝ። ስርማሹ ቅጠል በጣሹ። እመብርሃን ትርዳን። የሰራዊት ጌታ እግዚአብሔር አእምሮአችንን ያብዛልን፣ ይክፈትልን።
እውነት የተባልነውን ብቻ ሳይሆን የምንመረምር የምንጠይቅና የምናውቅ ትውልድ እግዚአብሔር ያደርገን። አመሰግናለሁ።